0.5 ሳንቲም ሳትወጡ ከመጠን ያለፈ የፀጉር እድገት፣ የፀጉር መርገፍ መቆምና የተሰባበረ ፀጉርን የሚያክም ውህድ በቤት ውስጥ አዘገጃጀት ላሳያችሁ። ቪዲዮውን ሴቭ በማድረግ ጀምሩ። ውህዱን ከመጀመሪያ በፊት ላይክ፣ ሼር፣ ኮፒ ሊንክ በማድረግ ሌሎች ምርጥ ቅባቶችና ውህዶችን ለማግኘት ይጠቅማቸዋል። ውህዱን ወደ ማዘጋጀት እንግባ። የሚያስፈልጉን ግብአቶች ሮዝመሪ 2 ዛላ። ሮዝመሪ የሚጠቅመው ፀጉር ስሮችና ሴሎችን በማነቃቃት የፀጉርን እድገት ለማፋጠን ነው። ሬት የሚጠቅመን የተሰነጠቀና የተጎዳ ፀጉርን እና የፀጉር ቆዳን ለማለስለስና ለማከም ነው። ተልባ የሚጠቅመን ፀጉራችንን በመሃል የሚፈጠረው መያያዝና መተሳሰር በመቀነስ ፀጉርን ጤናማ ለማድረግ ነው። ኮኮናት ኦይል የሚጠቅመን የፀጉር እድገትን ለማፋጠንና ጤናማ የፀጉር እድገት ስርዓትን ለመገንባት ነው። አዘገጃጀቱም ሮዝመሪ ቅጠል፣ ሬት፣ ተልባን ቀላቅለን ጁስ መፍጫ ውስጥ እንጨምራለን። ኮኮናት ኦይል እናደርግና እንፈጨዋለን። ከፈጨነው በኋላ የተፈጨውን ውህድ በማውጣት በትንሽ ድስት ላይ አድርገን እሳት ላይ እንጥደዋለን። ይህ የሚጠቅመው አስፈላጊ የሆኑ ንጥረ ነገሮችን ኤክስትራክት እንዲሆኑና ቅባቱ ውስጥ እንዲገኙልን ነው። ከዛ በማጥለያ በማድረግ ለመቀባት ወደሚመቸን ዕቃ ውስጥ እናስገባዋለን። አጠቃቀሙና ሌሎች መረጃዎችን ለማግኘት ኮሜንት ላይ 2 ቁጥርን ጻፉልኝ፣ እልክላችኋለሁ።